ሰላም ሰላም እንዴት ናችሁ? የተወደዳችሁና የተከበራችሁ አድማጭ ተመልካቾች እንዴት ናችሁ? ሰላም ነው? እንዴት ናችሁ? አማን ነው? ዛሬ ያው እንደምታዩት በየብስ ላይ ያለ ጀልባ ነው ማሳያችሁ። ይህ ጀልባ ተሰርቶ ወደ ባህር ነው የሚሄደው። አሁን የብስ ላይ ነው ያለው። ስለዚህ ይህን ይመስላል። በጣም ረዥም ነው። እንግዲህ እኒህ ጀልባዎች የሚሰሩት ሙሉ በሙሉ ከብረት ነው። ወደ 3 ያህሉ ጀልባዎች አሉ። እነዚህ እየተመረቱ እንግዲህ ወደ ወንዝ ነው የሚቀላቀሉት ማለት ነው። ስለዚህ እነዚህን ስራዎች ያው እኔ ወደ ጠጋ ብዬ ወደ የሚሰሩት ሰዎችን ማናገር አልቻልሁም እና ዳሬ ላይ ያሉትን ውጭ ላይ ያሉትን ተሰርተው የተቀመጡትን እና እንዲሁም ደግሞ ገና ያልተጠናቀቁ አልፈው ብዙ እንትኖች ይቀሯቸዋል። 3 ያህል ጀልባዎች እዚህ ላይ ተሰርተው ስላየሁኝ እኔም ጠጋ ብዬ ሀሳቡ ሊጠቅም ይችላል። የብስ ላይ ያሉ ናቸውና እነዚህን የብስ ላይ ያሉትን ለጓደኞቼ ላካፍል ብዬ ነው ወደዚህ ጠጋ ብዬ ልቀርጻቸው የቻልሁኝና ተመልከቷቸው። ጀልባ እንደዚህ ነው የሚሰራው። በእንደዚህ አይነት መልኩ ለሚቀጥለው ግን እነሱን የሚሰሩትን ሰዎች አስፈቅጄ ሙያ ጋብዤ ላደርስ እችላለሁኝና እስኪ ለጊዜው ግን ለእናንተ ይሆናል ብዬ ነው ይህንን ያመጣሁትኝና ተመልከቱት። ምናልባት በጣም አሪፍ ነው፣ ይመቻል ብዬ አስቤበታለሁኝና ከተመቻችሁ ላይክ፣ ሰብስክራይብ እንዳይረሳ፣ እንዲሁም ሼር አድርጉት። ይመቻችሁ እላለሁ። ሰላም ሲያምር ብናት